መንግሥትከ ወይኩን ፈቃድከ። መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ። ካንተ በፍጹም በተለይ ደግሞ ወንጌል አማኝ የነበረና ወንጌልን ይዘህ እንደዚህ በየአደባባይ ሲሰብክ የነበረ ሰው እንዴት አድርጎ ነው ወደ ስዕል መሸከም እንደው ስትመጣ? ወረቀቱ እንደማንኛውም ሰው ወረቀት ነው፣ ወይም የሚሰፍርበት ነገር እንደማንኛውም ነገር ግዑዝ ነው። ነገር ግን ሐሳብ የተሳለው አሳል ቅዱስ ያስብለዋል። ማለትም ከበሽታ ይፈውሳል ወይ ነው ጸበል። የዚህ ጊዜ ክርስቲያኖች አው ይፈውሳል ይላሉ ነው። አው 10 ቄሶች ላምጣላችሁ። 10 የማህበረ ቅዱሳንም የሲኖዶስ አባላትም ሆነው የታመሙ ሰዎች አሉ። ከነማስረጃው ቲክቫ ላይ ከነዜናው አመጣላችኋለሁ። ምን ሲባሉ አቡነ ገሌ የገሌ ፓትሪያርክ ዘመንበረ ሄዶ ስሙ በጣም ይረዝምና ቄስ ገሌ በካንሰር ታሞ ህንድ ተልኳል ትባላለ። ወራጅ አለ። ወራጅን ያዝ እናርገውና ዘመንበረ ቄስ ከላይ አይባልም። የመጀመሪያው ማለት ነው። ይህ አጠራር የሚመለከተው ቅዱስ ፓትሪያርክን ነው። ቅዱስ ፓትሪያርኩን ስንጠራ ደግሞ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንላለን። ከዛ ውጭ የሚባል የለም ነው። ቀጥሎ ግን ዋናው ሐሳብ ምንድነው? ጸበል የሚያድን ከሆነ ፓትሪያርኩም ወይም ቄሶቹም ወይም መነኮሳት ጳጳሳት ታመው ለምንድነው ህንድ ሀገር ሄደው የሚታከሙት? ጸበል ባያድን ነው። ስለዚህ ጸበል ያድናል የምትሉት ውሸት ነው የሚል ነገር ነው። ክሱ ይሄ ነው። አሁን የዘምዘም ውሃ በእስልምና ምንድነው እሱ ትርጉሙ የሚለውን እናይና ከራሳቸው ሰዎች የትኛውም ሙስሊም በህክምና ማለት ህክምና ሄዶ የሚታከም ከሆነ አላህ ያድንም። ሎጂኩ ይሄ ነው። እንግዲህ ረሱላችን አለይሂ ሰላቱ ወሰላም በሐዲሳቸው ለበሽተኛ ደግሞ መድኃኒት ነው ብለዋል ማለት ነው። ዘምዘም ውሃ ለተጠጣበት ዓላማ ነው የሚውለው አሉ ነብያችን ሰለላሁ ዐለይሂ ወሰለም። የዘምዘም ውሃ ለተጠጣለት ዓላማ ይውላል። ቢስሚላህ ብለህ አንተ አላህ እውቀትን እንዲሰጠኝ ብለህ ንያ አድርገህ ከጠጣህ በአላህ ፍቃድ አላህ ሱብሓነሁ ወተዓላ የጠየቀውን ነገር ይሰጥሃል። ያ ውሃ ከጅብሪል ክንፍ ስር እስማኤል ከተባለው ነብይ እግር ስር የፈለቀ ውሃ ነው። ያንን ውሃ የጠጣ ሰው መድኃኒት ነው፣ በሳይንስም ተረጋግጧል። የዘምዘም ውሃ ለተጠጣበት ዓላማ ይውላል። ለምሳሌ ርቦ ከሆነ ለመጥገብ፣ ታመ ከሆነ ለመዳን ይውላል። አሁን በእስልምና የታመሙ ሰዎችን ለምን እናያለን? ይሄ ግን እንደው የሚድኑ ሰዎችን ካላየ ሰው ወደ ህክምና ከሄደ ያ ነገር ባያድን ነው የሚባል ከሆነ እኔ ኢትዮጵያ ውስጥ ዘምዘም ውሃ በጣም ማግኘት ከባድ ሆኖ ምናምን ሊሆን ይችላል። እዛው ያለበት አካባቢ ላይ ሆስፒታል ምን ይሰራል? ዶክተር ምን ይሰራል? ለምንድን ነው እሱ ሌላ ህክምና የሚፈልጉት? በቃ ሄደ አይጎልም አይደለ? የፈለገ ቢወሰድ አይጎልም ትሉናላችሁ። ማይጎድል ከሆነ ያ ሁሉ ሰው እየጠጣ ለምን አልዳነም? ባያድን ነው ማለት ነው። ያንተ ሎጂክ ይሄ ነው። እና ኡስታዝ ሳላህ ብታስብበት ጥሩ ነው። መጽሐፍ ቅዱሳችን ላይ አንድ ነገር ልንገራችሁ። በሁለተኛ ዜና ምዕራፍ 5 ላይ ቁጥር 10 ላይ ስለ ንዕማን የምናገኘው ታሪክ አለ። ወደ ኤልሳ ጋር ሄዶ ኤልሳ ምን ብሎት ነበረ? ዮርዳኖስ 7 ጊዜ ብቅ ጥልቅ በል ተጠመቅ ከለምጽ ትነጻለህ አለው። በዚህ ጊዜ አባናና ፋርፋ የሚባሉ ወንዞች አሉ በሀገር እስራኤል። ለምንድን ነው እሱ ብሎ ጥያቄ አቅርቦ ነበረ። ግን አባናና ፋርፋ ሳይሆን ሄዳነው ዮርዳኖስ ነው። እግዚአብሔር የተለየን ነገር ለተለየው አገልግሎት ለተለየው ፈውሱ ሊጠቀም ይችላል ማለት ነው። ጸበል ምንለው አለ። እምነታችን በእግዚአብሔር ነው። በዛ በኩል እግዚአብሔር እንደሚያድን እናምናለን ነው ቁም ነገሩ። ደባል ያመለክ ስተካከል ውልም ከኢየሱስ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር የሚቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው። እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው እኔ በእሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም።
በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር፣ አሜን የሚል ሰው በተገኘ ቁጥር፣ ሱፍ መልበስ በተጀመረ ቁጥር፣ የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ቶ ትውፊቱንና ቀኖናውን ቶ ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያምን ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል አለ። ልምድ ነው እሱም እና እሱን ልምድ ይዞ ነው ይሄ እንደዚህ ያለው። 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ለአንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋር ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርአስ ነው። ቅዱስ ቶማስ ዘመርአስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርአስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ 22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ 2 እግሩን አጥቷል፣ 2 እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው በመሬት ቆፍረው የኖሩ ቅዱሳን አሉ። ካታኮምብ የሚባለው ቃሉን ከተሳሳትኩ ይቅርታ። መሬት ቆፍረው በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ? እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ
ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው ምናምነው። ምን አይነት ፍጥረቶች ናቸው? ተው፣ የሌለባትን ስም አትለጥፉባት። ተውች ቤተክርስቲያን ላይ እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ እቺ ቤተክርስቲያን። ተው፣ ስራ ይሻነናል፣ ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተው፣ እረፉ። መከባበር አይሻልም ወይ? አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተው። በጣም ነው የሚያሳዝነው። ቀጥሉን ቀጥላለን። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። ያው ይሄ ማይም ያለውን ሰምታችኋል። ለዚህ ማይም ደግሞ ያው ይሄን ጥያቄ በማቅረቡ ፕሮፌሰር ዶክተር ቀሲስ ዘበነ ለማ የተናገሩት ነገር አለ ወይም ደግሞ መሰጠውታል። ምን አይነት መሰጠት የሚለውን ደግሞ ቪዲዮ አሳያችኋለሁ። ከዛ ቤት እንደተለመደው እናንተ አካውንቱን ፎሎው ቪዲዮውን ደግሞ እንጂ ጋብስታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት ላይ ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም ጠይቃችኋለሁ። እንደተለመደው 3 ሰከንድ ልስጣችሁ ነው። ወደ ቪዲዮ እንመለሳለን። አመሰግናለሁ። ቀጥታ ቪዲዮውን ተመልክተን እንመለሳለን ማለት ነው። መልካም ቆይታ። እስከ መጨረሻው እንድትከታተሉት በእግዚአብሔር ስም ነው የሚጠይቃችሁ። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? በፍጹም ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰብኩት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካሉስ አሁን መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩህ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው፣ የት የተማሩትን ነው። ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? ኢየሱስ ያድናል በሉት። የሚያድን ኢየሱስ እዚህ ቤት አለ። ኢየሱስ ያድናል፣ ይታደጋል። አሜን አሜን። ሁላችሁበት ተቀመጡ።
መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ። ካንተ በፍጹም በተለይ ደግሞ ወንጌል አማኝ የነበረና ወንጌልን ይዘህ እንደዚህ በየአደባባይ ሲሰብክ የነበረ ሰው እንዴት አድርጎ ነው ወደ ስዕል መሸከም እንደው ስትመጣ ትንሽም አልከበደህም? በአንድ ጊዜ እንደዚህ መውረድስ ይቻላል? በጣም ነው ደስ ያለኝ። ለምን ቢባል ሞር እግዚአብሔርን ያወኩበት ነገር ነው። ለምሳሌ ያክል መጽሐፍ ቅዱስ የሚያስብለው ምኑ ነው? እግዚአብሔር ቃል ስለሆነ ነው። ውስጥ ያለው ሐሳብ አይደል? ታዲያ ወረቀትና ቆዳ ተሸከምክ ትለኛለህ? መጽሐፍ ቅዱስ እንደዚህ እስኪያስኩ ለምን ያለው ሐሳብ ነው እንጂ ሐሳብ በጣም ጥሩ። ስለዚህ ስለ ቅዱሳን ስዕላት ደግሞ ቤተክርስቲያን የማይነበብ መጽሐፍ ትለዋለች ቤተክርስቲያን። ምኑን? ቅዱሳን ስዕላት። ቅዱሳን ስዕል ነው የሚባለው። የስዕል ቅዱስ አለ። መጽሐፍ ቅዱስን ቅዱስ ያሰኘው ምን ነው? የስዕል ቅዱስ አለ ወይ? የመጽሐፍ ቅዱስ አለው። የመጽሐፍ ቅዱስ አለ ወይ? መጽሐፍ ቅዱስማ መጽሐፍ ቅዱስ የተባለበት ቅዱስ የሆነው የእግዚአብሔር ቃል ስላለበት ነው። የመጽሐፍ ቅዱስ አለ። ነገርኩ እኮ ቅዱስ የሆነው የእግዚአብሔር ቃል ስለሆነ ነው እኮ። የጠየቁን ጥያቄ ልክ እኔ የስዕል ቅዱስ አለው እንዳልከኝ ሁሉ መልስልኛ እኮ እንድመልስልህ ከፈለክ ጥያቄን በጥያቄ አይደለም። አንደኛ እኔ ነገርኩ መልስልኝ። መጽሐፍ ቅዱስ ብትሰጠኝ ደስ ይለኛል። አይ እሱ መጽሐፍ ቅዱስ ብዬ አልጠራውም። እኔ ይሄው መጽሐፍ አልጠራውም። ምን ማለት ነው? መጽሐፍ ቅዱስ ብዬ አልጠራውም። መጽሐፍ ቅዱስ ብዬ የምጠራው ይሄው መጽሐፍ ቅዱስ አልጠራውም። ምን ብለህ ነው የምጠራው? እኮ እኔ አልጠራውም ማለት ምን ብለህ ትጠራዋል ታዲያ? እኔ አይደለም ሌላ መጽሐፍ ቅዱስ የ54ቱ ካለ ስጠኝ። ሌላ ከየት? የ54ቱ ካለ ስጠኝ። ይሄው ኮሱን ሳይሆን መጽሐፍ ቅዱስ ስጠኝ ነው ያልኩ። አንተ 80 ነው የፈለከው አይደለም? የ54ቱ 66ቱንም ቢሆን ስጠኝ። ለምንድን ነው የማጠራው? ነው ምን ሆነብህ? ይሄ አዲስ መደበኛ ትርጉም ነው። ይሄ አዲሱ መደበኛ ትርጉም ነው። እነማን እንደጻፉት የማን እንደሆነ ይታወቃል። እኔ አሁን ስጠኝ ያልኩ 1954ቱን 66ቱን ስጠኝ። መጽሐፍ ቅዱስ ብዬ የምጠራው ስጠኝ። 54ቱም ቢሆን ምንድነው ነው? እቃሱ ስጠኝ። ያው ዛታችን ላይ ያለ መሰለኝ። ያው እዛ ጋር ያለ መሰለኝ። አዎ ጭራሽ አዎ ይሄኛው ነው የምትፈልገው? 54ቱ በቃ ከሁለቱ አንዱ ስጠኝ። ሁለቱም ያው ነው። ለኔ 54ቱ ግዕዝ ትችላለህ? እሱን ስጠኝ እኮ ግዕዝ ትችላለህ ወይ? ግዕዝ አልችልም፣ ቁጥሩን ግን እችላለሁ። ይሄው እኔ በግዕዙ አለኝ። ችግር የለውም። አሁን ያው ያዘው። ቅድም ላይ ምን ነበር የጠየቀኝ ጥያቄ? ስዕሉ ነው። ጎምን ምን ብለህ ጠየቀኝ? የጠየቁ ጥያቄ እኮ ስዕሉ መጽሐፍ ቅዱስ ነው ወይ? የስዕል ቅዱስ አለ ወይ? በጣም ጥሩ። የመጽሐፍ ቅዱስ አለ እየነገርኩ ነው። መጽሐፉን ቅዱስ ያስባለው የእግዚአብሔር ቃል ስላለበት ነው። እሺ፣ እዚህ ውስጥ የተጻፈው ሐሳብ ነው ቅዱስ ያሰኘው? ኦፍ ኮርስ የእግዚአብሔር ቃል እንጂ እዚህ ውስጥ ከተጻፈው ሐሳብ ውጪ ይሄ ሐሳቡ ምንም ባይኖረው ኖሮ ምን ብለን ነው የምንጠራው? ምንም ወረቀት ነው፣ ወረቀት ብለን ነው የምንጠራው። ስለዚህ ይህንን ቅዱሱ መጽሐፍ ቅዱስ ያሰኘው ምንድን ነው? የእግዚአብሔር ቃል ስለሆነ ቅዱስ ስለሆነ የእግዚአብሔር ቃል። ልክ እንደዚሁ ውስጥ ምን አለው? ልክ እንደዚሁ ለምሳሌ ያክል ቤተክርስቲያን ቅዱሳን ስዕላት ብላ መጠራው ብዙ ስዕላቶች አሉ። ወረቀቱ እንደማንኛውም ሰው ወረቀት ነው፣ ወይም የሚሰፍርበት ነገር እንደማንኛውም ነገር ግዑዝ ነው። ነገር ግን ሐሳብ የተሳለው ሐሳብ ቅዱስ ያስብለዋል። ምኑ እዛ ጋር የተጻፈው ምንድነው? ሐሳብ ውስጥ ንገረኝ። ለምሳሌ ያክል መስቀል ቢሳል፣ እሺ መስቀል ቢሳል፣ መስቀልን ክርስቶስ ኢየሱስ ያሰቀረበት የመስቀል እኮ አይደለም። አሁን አንተ ሁሌ ያው እየጠየቅኩ አይደለም። አንተ እንዳለ የምትይዘው የምትሸከመው፣ በተለይም ደግሞ ኦርቶዶክሳውያን ይጠራጠሩሃል ይመስለኛል። ለምን ይጠራጠሩ? በውስጣቸው ይጠራጠሩ መሰለኝ። የማርያምን ነው የምትይዘው ብዙ ጊዜ። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው።
ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ ሰው ብቻዬን እኔ ምን ተአምር አመጣለሁ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባል። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍቱን ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷ። ስለዚህ ክርስቲያኖች አንደኛ እባቦቻችንን በህይወታችን እንፈልግ። እኛ የናቅናቸው፣ እኛ ትንሽ ነው ያልናቸው፣ ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላሉ።